ዛሬ እልፍ ታሪክ የያዘውን ገራልታ ተራራ አንድ የታሪክ ሰበዝን መዝለታለን። ሳናበዛ አሳጥረን ነው ጀባ ለበላችሁ። በአምስተኛው ክፍለ ዘመን ወደ ሀገራችን ኢትዮጵያ ከመጡት 9 ቅዱሳን ተሳቱ ቅዱሳን መካከል አቡነ የማታ አንዱ ናቸው። 9 ቅዱሳን በሀገራቸው ሁሉም የነገስታትና የመኳንንት ልጆች ነበሩ። ወደ ሀገራችን ኢትዮጵያ መጥተው በክርስትና እምነት ወንጌል ይሰብኩ ነበረ። ከህዝቡም ጋር ዘር፣ ነገድ፣ ቋንቋ፣ ቀለም ሳይለያቸው ለ12 ዓመታት በፍጹም አንድነት አብረው ከተቀመጡ በኋላ ለአገልግሎት በተለያዩ ሰዓት አቡነ የማታ ከአክሱም ተነስተው ሐውዜንን በ13 ኪሎ ሜትር ርቀው በገራልታ ተራሮች ጎህ የሚባል ቦታ ላይ ደረሱና መካነ ጎህ ብለው በመሰየም በዓታቸውን በዛ ያደርጋሉ። አቡነ የማታ ቤተክርስቲያን ተራራ ላይ ተፈልፍሎ የተሰራ ሲሆን ከመሬትም 300 ሜትር ርቀት ላይ በተራራው መሃል ላይ ይገኛል። በትግራይ ውስጥ ከሚገኙ ሺህ ዓመታት ካለፏቸው ጥንታዊ ፍልፍል ውቅር ገዳማት መካከል አንዱ የሆነው የአቡነ የማታ ገዳም ቤተመቅደሳቸው ሰማይን እንደ ምሰሶ ደግፈው የያዙ የሚመስሉ በጣም ረጃጅም ተራሮች መካከል በአንደኛው ጫፍ ላይ ከባህር ወለል በላይ 2300 ሜትር ከፍታ ላይ ሲገኝ ቤተመቅደሱም ያለበት የተራራው ርዝመት ብቻውን 300 ሜትር ነው። ወደ ቤተመቅደሳቸው በር ላይ ለመድረስም በጭንቅና በፍርሃት ሆኖ ተራራውን በእጅ እየቧጠጡ መውጣት ይጠይቃል። ለእጅና ለእግር ማሳረፊያ ትንንሽ ቀዳዳዎች ብቻ በመጠቀም ነው ቤተመቅደሱ በር ላይ መድረስ የሚቻለው። ቤተመቅደሱም እጅግ የሚደንቀው በተፈጥሯዊ አቀማመጡ ብቻ አይደለም። ውስጡ ያሉት የግድግዳ ላይ ስዕሎች በ15ኛው መቶ ክፍለ ዘመን የተሳሉ ሲሆን በድጋሚ ምንም እድሳት አልተደረገላቸውም። የብሉይ ኪዳንና የአዲስ ኪዳን መጽሐፍት ላይ የተጠቀሱ አባቶች ታሪክ ለማውሳትም የተሳሉ ስዕሎች ከተለያዩ ድንጋይ፣ ከቅጠሎች፣ ከዛፍ ስሮች ጨምሮ ከ15 በላይ ውህድ ነገሮችን በመጠቀም ብቻ የተሳሉ ድንቅ አሻራዎች ናቸው። አቡነ የማታ ቤተ መቅደስ ስፋቱ 9 ሜትር ሲሆን ከወለል በላይ ጣራው ላይ ያለው ከፍታ ደግሞ 3 ሜትር ነው። ተቆጥረው የማያልቁ እንደ ሰንሰለት የተቆላለፉ የገራልታ ተራሮች ከቤተ መቅደስ ሆኖ ሲመለከቱ ፍርሃትን፣ የዘመናዊ ሽሬ ድንቅ ኪነ ህንፃን፣ የሃይማኖት ተጋድሎ፣ የፈጣሪንም ድንቅ ስራ ይመለከቱበታል። የተለያዩ ቪዲዮዎች እንዲደርሱ ፎሎ ማድረግ አይርሱ። ሌሎች ድንቅ ታሪኮችንም በዩቲዩብ ገጻችን ላይ ስለሚያገኙ ሰብስክራይብ ያድርጉ።